ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬው እውነት ለመናገር በጣም ቁም ነገር ነው። ከቻላችሁ ሼር አድርጉና አድርሱልኝ። በተለይ ለሩታ እውነት በጣም ነው ትናንትና እያናደደች ማለት ነው። ለአብርሽም ሼር አድርጉለት ይሄን ቪዲዮ። እንግዲህ ትናንትና እንዳያችሁት ሩታ አብርሽም በጣም እየጠፈጠፈችው ነበረ፣ ብዙ ነገር እያለችው ነበረ። አብርሽ እንግዲህ ከትላንት ወዲያ ዕለት በሰራው ቪዲዮ ከድሮ ፍቅረኛው ጋር ተገናኝቶ ሩታን አረጋግቻት እናገኛታለን ምናምን ብሎ ነበረ እና ሲመለስ ቪዲዮ ደቅ ነው ይሄ አቤል የሚባል ሴት ማለት ነው። እሱ እንግዲህ ቪዲዮ ምናምን እየሰራ ነበረ እና በሩን ሲከፍትና ሲገባ ልክ በቃ ኃይለኛ ቁጥኛ ሆና ባሏን ልክ እንደ ባል ሆና ሩታ እንደ ባል ሆና እየጠበቀችው ነበር ማለት ነው። እዚህ ጋር መናገር የምፈልገው አንቺ ሩታ የምትባይ ልጅ ማለት ነው፣ በእርግጥ ለቤተሰብ ክብር የሌለሽ ለባልሽ ክብር ይኖርሻል ብዬ አላስብም። ምክንያቱም እናት አባት ማለት ከፈጣሪ በታች ፈጣሪዎች ስለሆኑ ማለት ነው። እነሱን ያላከበርሽ እንዴት ነው ባልሽን የምታከብሩ? ማለት ድራማ ነው ምቺ ብሎሽ ነው ሁሉ ነገር እናውቃለን። ነገር ግን የምትሰሩት ነገር ምን አይነት ነገር እያስተላለፋችሁ ነው ብዬ ነው ማስበው። ምክንያቱም አንድ ሚስት ባሏን ጭራሽ እሳት ማለት መሄድ ካለብሽ እኮ ሩታ መሄድ ካለብሽ አሁን ይሄ ነገር ካልተመቸሽ በፍቅር ጊዜም አድርጎታል፣ ከብዙ ሴቶች ጋር አድርጎታል እና ያን ጊዜ ይሄ ነገር ትክክል አይደለም ብለሽ ካሰብሽ እቤት ሆነሽ ውጣ አትውጣ፣ ጭራሽ የቤት ድረስም እኮ ይዟት መጥቶ ነበረ። ለምሳሌ ፍቅርዬን እቤት ይዟት መጥቷል አይደለ? ስለዚህ ስለተመቸሽ ነው በቃ የሚሰራው ነገር ስለተመቸሽ፣ በእውነተኛ ህይወት ላይም ቢሆን ታደርገዋለሽ፣ ቁጭ ትያለሽ። በቃ ማለት እሱን ትተሽ መሄድ አትፈልጊም፣ ታውቂያለሽ። ገንዘብ ስላለው እሱን ትተሽ መሄድ አትፈልጊም እንጂ ድራማ ነው የምትሰሩት። ግን ለድራማም ቢሆን ማለት ነው በእውነተኛ ህይወት ላይም ቢሆን ይሄ ጠብቂ፣ በእውነተኛ ህይወትሽ ላይ እንደሚደርስ አትጠራጠሪ። ይሄ በፍጹም ማለት ነው። ግን ደግሞ በእውነተኛ ህይወትሽ ላይ አንቺ በጥፊ መተሹ ሳይሆን እሱ በጥፊ ጠፍጥፎ ነው የሚያስወጣሽ፣ እመኝኝ። ምክንያቱም መቼም አብርሽ አንቺ አቅተሽው አይደለም ዝም ያለሽ። ነገር ግን አብርሽ ያን ጊዜ በቃ እንደ አጥፍታል ስለተባለ ወይ አብርሽ እኮ የዋህ ነው፣ ለሴት ልጅ ክብር አለው እንዲባል ነው ያን ነገር ይሄንን እንድሰሩ ማለት መጀመሪያ ይሄንን ምንድነው እሱ ሲጻፍ ሲሰለሰል ማለት ስታሰላሱት እንደዚህ አድርገን ብላችሁ ስታስቡት አብርሽ የሴት ልጅ ክብር አለው አይመታትም፣ ሩታ ደግሞ ባሏን ትማታለች እንድትባይ ነው እያደረገሽ ያለው እንጂ እዚህ ጋር ጀብድ እየሰራሽ አይደለም። ምክንያቱም እንዴት ነው አንድ ሴት ልጅ ባል ማለት አባወራ ነው። በነገራችን ላይ ባል በጣም ሊከበር የሚገባው ነው። በእርግጥ እንደ አብርሽ አይነቱ ባል ሳይሆን ፈጣሪውን የሚፈራ ለሚስቱ ክብር ያለው ወንድ ከሆነ ሚስት እንኳን በጥፊ ልትመታው ቀርቶ እንኳን እሳት ጎርሳ ልትጠብቀው ቀርቶ በስነ ስርዓት ነው የምትቀበለው። ቀና ብላ እንኳን እንድታየው አይፈቀድላትም፣ ባሏን ማለት ነው። ባል ማለት ትክክለኛ ባል ማለት ነው። ለሚስቱ ክብር ያለው ባል በፍጹም ጭራሽ እንደ አብርሽ እንደዚህ እንዲደረግ ነውር ነው። ይሄ ሲጀመር በባህላችንም በሁሉም ነገር ይሄ ጭራሽ በቃ በፍጹም የማይፈቀድ ነገር ነውና ትላንትና ያደረግሽው ነገር ትክክል ነው ብዬ አላስብም። ብዙዎቻችሁ ደግሞ የሩታ ደጋፊዎች ሩታ ጀግና፣ ሩታ እንደዚህ ነሽ፣ የሩታን ጥፊ ትቀምሻታለሽ እያላችኋት ነበር። ነፃነትን ራሱ ማለት ነው እንዴ! እናንተ ምን አይነት አስተሳሰብ ነው? መማታቷ ልክ እንደ ጀግና አድርጋችሁ ስትቆጥሩት እሷም ደግሞ እየባሰባት ሄደ። በቃ የሩታ ጥፊ። ለምሳሌ አሁን ባሏን ስለተማታች ጀግና እያላችኋት ነው። ምንም ይሄ ጀግንነት አይደለም። አንድ ሴት ልጅ ባሏ ከማገጠባት ወይ ደግሞ ካልተመቻት፣ ጸባውም ሆነ በምንም አይነት ነገር ካልተመቻት ያን ነገር ሀብት አላት። አዎ እሺ፣ ሀብት ኖሯቸው አብረው ያፈሩት ነገር አለ። በቃ በቃኝ ብላ ቤተሰቦቿ ጋር በክብር ሄዳ መለያየት ነው እንጂ ያለባት እዚህ ጋር ባሏን በጥፊ የተማታች አይደለም። እናንተ ማየት ያለባችሁ አብርሽ እዚህ ጋር ዝም ስላላት አይደለም ማየት ያለባችሁ በእውነተኛ ህይወት ላይ ቢሆን ባልሽን እስኪ ማንኛዋ አበሻ ሴት ባልሽን በጥፊ በይውና በጥፊ ቀርቶ እስኪ ሲጀመር እንደዚህ አንድ ጣትሽን ጭራሽ አቃጭበት፣ ከዛ ምን እንደሚያደርግሽ ታያለሽ። በትክክለኛ ህይወት ላይ ማለት ነው። አብርሽን ቢሆን በትክክለኛ ህይወት ቢሆን ጀመር ጭራሽ ዞር ቀና ብላም እንድታየው አይፈቅድላትም። ገባችሁ? እንኳን በጥፊ ልትመታው። ግን ይሄ ድራማው መቀጠል ስላለበት ግዴታ ለብር ይሄ ብር መመታት አለበት እንጂ
ይሄ በፍጹም ሩታ ያደረገችው ነገር በጣም ስህተት ነው። ማድረግ ካለባት ይቺ ልጅ አሁን ትላንትና ከድሮ ፍቅረኛው ጋር ተገናኝቷል አይደለ? ከነጻነት ጋር ብቻ አይደለም። ይሄ ደግሞ የተደጋገመ ድራማ ነው እየሰሩ ያሉት። ምክንያቱም ይሄን እያደረገ ያለው ከፍቅር ጋር ያደረገውን ነው። በቃ ምንም አንድ በአንድ ከፍቅር ጋር ያደረገውን ነው። ከፍቅር ጋር ተገናኘ መጀመሪያን ጊዜ። ከዛም በኋላ ከፍቅር ጋር ተገናኝቶ ሲመጣ እቤት አትገባም ሙጣ አለችው። ከዛ ደግሞ እንደገና እቤት ይዟት መጣ ፍቅርን። አሁንም ነጻነት እንደሞ ነገር እቤት ይዟት ወይ ይሄዳል። ገባችሁ? እና ወይ ደግሞ በቃ ከሱ አባረረችኝ ከቤት እንደዚህ ሆንኩ ብሎ እሱ ነፂ ጋር ይሄዳል። ከዛ ከነፂ ጋር ደግሞ አሁን ቪዲዮ ዛሬ ሰርተው በነፂ ዩቲዩብ ይለቀቃል ማለት ነው። በቃ አንድ አይነት ድራማ አይሰለቻችሁም? አንድ አይነት ምንም የሚያስተምር ነገር የሌለው ሴት ጋጦጥ መሆን እንዳለባት፣ ባሏን መማታት እንዳለባት ነው እንግዲህ እያሳያችሁ ያላችሁት። ባሏን ደግሞ በተለይ አበሻ ሩታን አይታችሁ ባልሽን ለመማታት ብታቃጭቅ፣ ለመማታት ቀርቶ ለመሳደብ ብታቃጭ ምን እንደሚያደርግሽ ታውቂያለሽ። እያንዳንድሽ ባል ያለሽ አበሻ ባልም ሆነ በአባቶቻችንም ሆነ ታውቃላችሁ ማለት ምን አይነት ክብር እንደሚፈልጉ ማለት ነው። በእርግጥ የአብርሽ አይነቱ ክብር አይገባውም። ምክንያቱም ክብረ ቢስ ስለሆነ ልክ ምንም አይነት ነገር ጥፋት አጥፍቶ እሱ ትክክል እንደሆነ በቃ በወሬ ለማስረዳት ይሄ እኮ እንደዚህ ነው ይሄን ነጻነትን እንግዲህ ያንለታ ያላት እኔ የነገርኩሽን ነገር ንግግር ስላልተረዳሹ ነው እያለ እሱ ለምንድን ነው የምትዋሸው እያለችው እንኳን እኔ ያልዋሽውሽም ግን አነጋገሬ ስላልተረዳሽ ነው። ይሄ እኮ ምንም የማይረዳ ነገር የለውም። በቃ አልፈልግም ካልካት በዛን ሰዓት ለነፂ ሌላ ቴክስት ካልሆነ የጻፍክላት አልፈልግሽም እኔ በቃ ሌላ ህይወት ልጀምር ነው ብለህ ካልካት እኮ ይሄ ምንም ወዲያ ወዲህ የሚያስተረጉም ነገር የለውም። አተረጓጎምሽ ተለይቶብሽ ይሆናል እንደዛ ስለሆነ ይሆናል ግራ የገባሽ ምናምን እያልካት ነበረ ነፂንም ማለት ነው። እሷ ደግሞ ያው ገና ወደ ሚዲያው አዲስ ስለሆነች ለመናገርም ሲቀጥል ደግሞ ይሄን እንዳትናገሪ ይብልሃታል። ብትናገረውም እንደምትቆርጠው እኛ እናውቃለን። ምክንያቱም የነፂ የድሮ ፍቅረኛ እንደሆነች እየማሉ ተናግረዋል። እንግዲህ የሚያውቁ ማለት ነው። እኔ አላቅም ነፂ ፍቅረኛው እንደሆነች እንዳልሆነች አላቅም። ማቀው ፍቅር የልጅነቱ ፍቅረኛ እንደነበረች ነው። አሁን ግን ጭራሽ ፍቅረኛሞች አልነበሩም ነው ያሉት ማለት ነው። እና እሺ ስሩ፣ ችግር የለውም። ከፍቅር ጋርም ብዙ ድራማዎችን ሰርታችኋል። ብዙ የዋህ ልጆችን አስለቅሳችኋል። ፍቅርዬም ስታለቅስ፣ ሩታም ስታለቅስ፣ አብርሽም ሲያለቅስ ብዙ ልጆች አልቅሰዋል። ይሄ ደግሞ እንባዋን ደግሞ በጥፍ ታገኙታላችሁ። በነገራችን ላይ ዛሬ ላይ ታዋቂ መሆናችሁን ብር ማግኘታችሁን ነው እናንተ ያያችሁት። ምክንያቱም ልጆች ናችሁ ገና በቃ መልበሳችሁን ማጌጣችሁን ማግኘታችሁን ብቻ ነው አሁን ላይ የምትመለከቱት። ነገር ግን ይሄ በውሸት የሰርታችሁ ያገኛችሁት የሰው እንባ እውነት መስሏችሁ ያለቀሱ አሉ። ምክንያቱም እየማላችሁ የምትሰሩ ቪዲዮ አለ እና አንዳንድ ጊዜ አሲድም እንደሚሆንባችሁ አትርሱ። ገንዘብ ሰይጣን ነው እውነት ለመናገር ማለት ነው። በትክክለኛው መንገድ ብትሰሩ እስከ ዛሬ የሰራችሁት ራሱ በቂ ነበረ። እና አንቺ ሩታ የምትባይ ልጅ ማለት ነው እስከ ዛሬ ብዙ ነገር አድርገሻል። ቤተሰቦችሽን ክደሻል፣ ዋሽተሻል፣ ብዙ ነገር ሆነሻል። አሁን ግን ቢያንስ እርጉዝ ነኝ ብለሻል። በዚህ ሰዓት እውነት ሃይማኖት ካለሽ ወደ ሃይማኖት ቤትሽ ሄደሽ ጸሎት ማድረጊያሽ ተማሪ። ለምንድን ነው የማታዩ ቪዲዮ ምናምን ዩቲዩበሮችን አታይም? ልክ እና አዲስ እናነቃል እንዴት እርጉዝ ሆነው እንኳን እንዴት እንደሚሆኑ ብዙ ያን ያህል ቪዲዮ ራሱ አይሰሩም። እናንተ ግን ስግብግብ ስለሆናችሁ በቃ በጣም ስግብግብ ስለሆናችሁ የምትሰሩት ነገር ሁላ አጸያፊ ስራ ነው የምትሰሩት ማለት ነው። ምክንያቱም እንዴት ሰው እርጉዝ ሆኖ እንዴት ይህን ያህል የወጣ ድራማ ይሰራል? ባሉን በጥፊ እየመታ በስመ አብ በጣም እኮ ነው የሚያስጠላው የእውነት። እኔ ምንም ይሄ ሩታ ያደረገችው ነገር ትናንትና ምንም ጀግና አያስብላትም። ምክንያቱም ይሄ የወረደ ነገር ነው። ሴት ልጅ ባሏን በፍጹም መማታት ቀርቶ ቀና ብላ ማየት የለባትም። በእርግጥ አብርሽ ይሄ የሚገባው ነገር አይደለም። ይሄ ክብር ለሱ የሚስት ክብር የሚገባው አይደለም አሁን ባለበት ሁኔታ። ምክንያቱም እሱም ሴቶችን ዝቅ እያደረገ ሴቶችን ማቀየር እንደሚችል ጭራሽ ምን አገባሽ ነው ያላት። በቃ ስትመታው ምን አገባሽ እንደውም አይመለከትሽም ነው ያላት። ስለዚህ አይመለከትሽም አያገባሽም ካለ አንድ ወንድ ልጅ ከቤቱ ወጥቶ ከዛ ያላትን ነገር መካፈል ነው ወይስ እዛው ቤት መቀመጥ ነው? ቆይ እናንተ እስኪ እንደው ለተመልካች ክብር ባይኖራችሁ
ምን እንደው አላዋቂ አድርጋችሁ ብታስቡን እንዴት ነው ሴት ልጅ ባሏን በጥፊ መታችሁ ዝም አላት፣ ከዛም በኋላ አያገባሽም ተብላ ደግሞ እዛው ተመልሳ ቁጭ የምትል ማንኛው አይነት ሴት ናት? እንደው እስኪ አስረዱን። አንዳንድ ጊዜም በጣም መሀይም አድርጋችሁ ነው የምታስቡና ይገባኛል። በተለይ አረብ ሀገር ያለን ልጆች በነገራችን ላይ የሚያያችሁ ሁላ እውነት እናንተን ወዷችሁ እንዳይመስላችሁ። የሚያያችሁ አንዳንድ ጊዜ ማለት ዩቲዩብ በጣም ነው ያስጠላው። በቃ ትክክለኛ ነገር የሚሰራ የለም እንደው እንደ አማራጭ ስላጡ እንጂ እውነት ሌላ ጥሩ ነገር የሚሰራ ዩቲዩበር በተለይ ድሮ ነቃል እና አዲስ እንደነሱ እንደሚሰራ አይነት ጥንድ ቢመጣ በእርግጠኝነት ቪዋችሁም እናንተ በእርግጠኝነት ትተዋላችሁ። ምክንያቱም በጣም ነው ያስጠላችሁ፣ በጣም ተንዘላዘላችሁ ማለት ነው። በጣም እና አብርሽና ሩታ ይሄ እንዴ እናንተ ዱባይ ሄዳችሁ መጣችሁ፣ የእሱ ማካካሻ ነው እንዴ? ነው ሲጀመር እናውቃለን። በእርግጥ ግማሹን በመዳም ቅመም ቢሆን የተዝናናችሁት፣ ነገር ግን ግማሹ ስላለቀባችሁ። በእርግጥ እኔ ብዬ ነበረ ድራማው ሊጀመር ነው ብያለሁ፣ ግን በጣም የሚያስጠላ ድራማ ነው የጀመራችሁት ማለት ነው። አሁን እኮ እርጉዝ ነች። አሁን ቢያንስ ልጅቱ የ3 ወር ቢሆን በቃ ትንሽ ወር እኮ ነው የቀራችሁ፣ 6 ወር እኮ ነው የቀራችሁ። እንዲህ ፕራንክ ምናምን እየሰራችሁ እኮ እንዲሁ እንኳን ሌላው ቢቀር በወር ራሱ አንድ ቪዲዮ ብሰሩ ይበቃችኋል። በቃ ተመስገን ነው። ሰው ያለውን ተባረከላችሁ፣ ትልቅ ነገር ነው። ዋናው መባረኩ ነው። እና ቤተሰብ እንደው የእውነት እኔ አሁንማ ማለት ነው በቃ እንዲህ እነኚህ ልጆች ግን ጤነኛ አይደሉም። የእውነት ማሰቢያቸው ተደፍኗል እላለሁ። በእርግጥ ይሄ አቤል የሚባለው ደግሞ ሴታ ሴት ማለት ነው በስንት ብር ነው የቀጠሩት? የእውነት ዘበኝነት ነው እንዴ የቀጠሩት? በቃ ቶስቶስ ያለ ቶስቷሳ ሩታን ጠባቂ ነው። በቃ እንደዚህ አድርገሽ አንተ ትክክል አልሰራም። አዎ አብርሽ ትክክል አልሰራም፣ ነገር ግን ፈቅዳለት ነው ያን ነገር የሰራው። እሺ ሁሉም ድራማ ነው። ነገር ግን ቆይ እናንተ ምንስ አይነት ድራማ ቢሆን ምን ቢቸግራችሁ? በነገራችን ላይ ይሄን አይነት የወረደ ዝቅ ያለ ውሽማ በውሽማ ሚስት በሚስት ላይ ከመሄድ በቃ ስለ ማርያም ብሎ መለመን ትልቅነት ነው። የእውነት በቃ ንጹህ ገንዘብ ምንም ሳትላላሱ ማለት ነው። ይሄ እኮ ማለት ነው በትዳር በቃ በዝሙት ላይ ዝሙት ነው እያስተማሩ ነው ያሉት እንጂ የድሮ ፍቅረኛውን 3 የድሮ ፍቅረኛ ናት እያለ እንግዲህ እንደምናየው ነው። እንግዲህ እሱ ያ ከፍቅር ጋር የሰራው ድራማ በጣም ስለተመቸው እስከ 400,000 ስለታየ ያ ቪው አሳበደው። ከዛ አሁንም ይሄን ነገር እስከ 400,000 እስከ 500,000 መታየት አለበት። በቃ ያ ሚሊየን በወር ማን እስከ 1 ሚሊየን የሚከፈለው ገንዘብ አቆሙበታል። ታውቃላችሁና ስላቆሙበት እንደዚህ ይሄን ነገርማ ይታያል። አሁንም ነፂን ያሳመናት እንዴት እንደሆነ ታውቃላችሁ። ነይ ትፈምሻለሽ፣ ትለወጫለሽ ብዙ ነገር ጎትጉቷት ነው። እሱም ሩታም የሚመስለኝ ማለት ነው። በነገራችን ላይ ነፂ ወደ ሚዲያው መታ ተወዳጅነትን ካገኘች ከሩታ በላይ በሰዎች መወደድን ካገኘች አብርሽ ምንም ጥርጥር የለውም ሩታን ትቶ ወደ ነፂ ይገለበጣል። ምክንያቱም ነፂን በጣም ነበር የሚወዳ ብለዋል። በጣም የሚዋደዱ ልጆች ናቸው ብለዋል። እውነት ለመናገር ማለት ነው አብርሽና ነፂ በጣም የሚዋደዱ ነበር ብለዋል። እና እንዴት ነው እናንተ ልጅቷ ራሱ ታያችኋት ቪዲዮ ሲሰሩ ማለት ነው የእውነት እንደምታፈቅረው የእውነት ከልቧ ነበረ ቪዲዮ እየሰራ ያለችው ከልቧ እያዘነች ማለት ነው። እሱ ግን ምንም አልመሰለውም። በቃ ግድ አልሰጠው። እንደውም ከፍቅርዬ ጋር ሆኑ ይሆናል አይደል ለእሷ ስሜት እንዳለው ነገር ይታይበት ነበረ። ነገር ግን ከነፂ ጋር ሲሆን በቃ አይደል የሆነ ከዚህ በኋላ ምን አይነት ህይወት ጀመርሽ እንዴ? እናንተ ግን እንዴት ነው ህሊናችሁ የፈቀደላችሁ? በእግዚአብሔር አንድ የድሮ ፍቅረኛ ከዛ ሌላ ሴት አግብቶ አስረግዞ ከዛም በኋላ አሁንም ሚስቱ ጋር ሆኖ እኔ እሱን አግኝቼ እንዴት ነው ህይወት አዲስ ህይወት ጀምረሻል ምናምን እያለኝ ሲጠይቀኝ ስሜቱን አስባችሁታል? እንዴት እንደሚሰባብር እና እውነት ለመናገር እኔ አላቅም። እኔ ከክብር ገንዘብ የበለጠባችሁ በተለይ የቡታጅራ ዩቱበሮች እውነት ክብረ ቢሶች ሆናችኋል። በቃ ልቦና ይስጣችሁ፣ ሌላ ምንም አለ። ምክንያቱም ለገንዘብ ይሄን ያህል ዝቅ ማለት በጣም ነው የሚያስጠላው። እንደኛ አረብ ቤት ሽንት ቤት አጥበን የምንኖረው ኧረ በስመ አብ እናንተ አይሻልም እንዴ? እንዴ እዚህ ጋር ስሬ እኔ እየወረዱ በነገራችን ላይ ከገንዘብ ክብር እንደሚበልጥ አትርሱ። ክብርሽን በምንም ልትለውጩም ልትቀይሩም አትችይም። ገንዘብ ግን ከሰራሽ ከለፋሽ ከደከምሽ በምንም አይነት ነገር ታገኘዋለሽ።
ብቻ ልፊ፣ ድከሚ፣ ተስፋ አትቁረጭ እንጂ ያሰብሽው መድረስሽ በፍጹም አይቀርም። ክብር ግን በፍጹም ተመልሰሽ አታገኙም። መቼም ያን አትመልሹም። ክብርሽን አትሸፍኙም። ያ ያለፈ ነገር ነው። በቃ ምንም ማድረግ አትችይም። ልትረሹ ማትችይው ከህሊናሽ የማይጠፋ ነገር ነው። በክብርሽ አትደራደሪ መቼም ቢሆን ማለት ነው። እና አንዴ ማንኛውም ሰው እኮ ይሳሳታል። ማይሳሳት የለም። በነገራችን ላይ ፍቅር ዝቅ ያደርጋል። በቃ ብዙ ነገር ያደርጋል። ራስን ማለት በቃ በዛን ሰዓት ትክክል ሆናችሁ ስለሚታያችሁ ካለፋችሁ በኋላ ነው ትክክል እንደሆናችሁ ራሱ እንዲህ ትክክል አልነበርኩም እንዴ ይሄ ለካ በጣም በቃ ግብዳ መጥፎ ነገር እንደሰራችሁ የሚታያችሁ ካለፋችሁበት በኋላ ነው። ነገር ግን እነኚህ ልጆች እየደጋገሙት መጡ። እየደጋገሙት ሰው እየነገራቸው እየመከራቸው እንኳን አይሰሙም። በቃ እነኚህ አውቀውታል። ትክክል እንዳልሆኑ ያውቁታል።